ሰላም ዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ለየት ባለ ቪዲዮ መጥተናል። ይህን ቪዲዮ ምንድነው ዋይፋይ ገዝተናል። ለምን ለቲክቶክ እና ዩቲዩብ አውቶሜሽን የሚሆን ማለት ነው። ቀጣይ ስራችን አውቶሜሽን ስለሆነ ከዚህ አናዘር አካውንት እከፍትና ያው ግዴታ አውቶሜሽን መጀመር ስላለብኝ ዩቲዩበር እንደመሆን መጠን ምን ያስፈልገኛል? ዋይፋይ ያስፈልገኛል። ዋይፋይ ገዝተናል ይላል። ዋይፋይ እና አዲስ ስልክ ገዝተናል። ለውጥ እንግዲህ ይህን መስል ነበር። መጀመሪያ ነግሬያችኋለሁ። ባላችሁ ነገር ከጀመራችሁ ሁሉ ጊዜም ትቀጥላላችሁ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አሁን ባላችሁ ነገር ጀምሩ። ከዛ ነገ በምትቀጥሉበት ነገር ላይ ትርፋማ ትሆናላችሁ ማለት ነው። ስለዚህ እናንተ ዛሬ የገዛሁትን ዋይፋይ ትንሽ አንቦክስ ላርግላችሁ። ያው ስልኩን እየቀረጽኩበት ስለሆነ አይነቱን ልንገራችሁ። A51 ሳምሰንግ 256 ጂቢ በ8 ጂቢ ራም ነው። ካሜራዎቹ 4 ናቸው። ይሄን ይመስላል ስልኩ እንደምታዩት። ስለዚህ እንግዲህ ዋይፋያችን ይሄንን ይመስላል። ያው እንግዲህ እናበረዋለና ያው በራ ላይት ስለሆነ ላይታያችሁ ይችላል። እየበራ ነው። ያው እንደዚህ ይቆጥራል ማለት ነው። ይሄ ዋይፋይ ስሙ ምንድነው? ቮዳፎን የሚባል ምርት አለ። ይሄ ቮዳፎን ዋይፋይ ሞባይል ዋይፋይ ይባላል። እንግዲህ 5G ኔትወርክ ነው ያለው። እኔ እየተጠቀምኩበት እገኛለሁ። አሁን ያው ግዴታ ለዩቲዩብ አውቶሜሽን ምን እንደማድረግ ያለብን በVPN ስለሆነ የምንለቀው። ስንለቅ ደግሞ ዳታ ማብራት የለብንም። ዳታ ካላበራ ምንድነው ዋይፋይ ነው። ዋይፋይ ካላገኘን ደግሞ ግዴታ ምንድነው ምንም ማድረግ አንችልም። አፕሎድ በምናደርግ ሰዓት የኢትዮጵያ ሎኬሽን ያሳይብናል ማለት ነው። ስለ ዩቲዩብ እና ስለ ቲክቶክ አውቶሜሽን የምትፈልጉ ሰዎች ካላችሁ ኮሜንት ጻፉልኝ፣ እሰራላችኋለሁ ማለት ነው። የዛሬው ቪዲዮአችን አጭርን ብትሆን ይህን ይመስላል ማለት ነው። ይመቻችሁ።